ሰላት አንሰግድም እነኚህ የኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን ሰላት አንሰግድም ቁርአን ቀርተን አናቅም ረጅም ጊዜ ፍልስጤም ሲባል ምድሪቷ ትንቀጠቀጣለች እኛ ጋር ማለት ነው ስለ ነብዩ ጉዳይ ሲነሳ ልቤ ውስጤ ይንገበገባል ይላል ሰላት አይሰግድም እነኚህ ሰዎችን ይከታተላል አሁን ያለውን ሰዎች ማንን እየዋሸን ነው ቆይ ማንን እየዋሸን ነው ወደ ራሳችን እንመለስ ከራሴ ጀምሬ ወደ ራሳችን እስቲ እንመለስ ሰላት ሳልሰግድ የትኛውን ነብይ ነው የምወደው العهد الذي بيننا وبينهم الصلاه فمن تركها فقد كفر እኔና እነሱ መሐከል ያለው ሰው እና እነሱ መሐከል ያለው ድንበር ሰላት ነው ሰላት የተወሰው ከፍሯል ከስልምና ወጥቷል ከሃዲ ነው አሉ ሰላትን አንሰግድም ከፊሎቻችን ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው ሼር የምናደርገው ኮሜንት የምናደርገው ደግሞ ስንስቅ እስከዚህ ድረስ ነው ፈገግታ እኮ አይደለም አሃሃ ብለን ለጓደኞቻችን ሼር እናደርጋለን ያንን ቪዲዮ ዲት እንሰራበታለን ኮሜንት እናደርጋለን ከዚያ በኋላስ አላህ ነስሩን ያምጣልን አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል إن تنصروا الله ينصركم ويثبت أقدامكم انتهى هذا وعد إن تنصروا الله الله Subhanahu Wa Ta'ala بفلقوا منقر متهدولت كهونه إن تنصروا الله يعني إن تنصروا دين الله يا الله منقر متكتلوا كهونه መልካሙን ነገር የምትሰሩ ከሆነ ከመጥፎው ነገር የምትርቁ ከሆነ ጥሩን አላህ ያዘዘውን መንገድ የምትይዙ ከሆነ ينصركم አሸናፊ ያደርጋችኋል ويثبت أقدامكم የናንተንም እግር ከረገጠበት እንዳይንቀሳቀስ ያረጋጋዋል አለ ويثبت ثبات ይሰጣችኋል እርጋታን ይሰጣችኋል أقدامكم እግሮቻችሁ እንዳይወላውል ልቦናችሁ እንዳይወላውል እርጋታን ይሰጣችኋል እርጋታን የሚሰጠው ምን ስንሆን ነው እንተንሱሩላህ ነው እንተህ እኛ ያለንበት ታች አራምባና ቆቦ ነው ጉዳዩ ሌት ተቀን ግን ምን ጮኸው ሌላ ነገር ነው